እዚህ ቦሌ ቡልቡላ ላይ ያለን ኮምፓውንድ እንደምታዩት ቪላ ታውን ሃውስ እና አፓርትመንቶች አሉ። የፓርኪንግ ስፔስ እንዲሁም የልጆች መጫወቻ የማያሳስበው እንደምታዩት ለቀቅ ብሎ ለመንቀሳቀስ የሚሆን በቂ የመንቀሳቀሻ ስፔስም ስላለ እንዲሁም ከፋሚሊ ጋር አሪፍ ጊዜ ለማሳለፍ የሚሆኑ አፓርትመንቶች ናቸው ማለት ነው። ታዲያ እነዚህ አፓርትመንቶች እስቲ ውስጥ እየገባን ደግሞ በደንብ እንያቸው። ግራውንድ ላይ ባለ ሁለት መኝታዎችን እናገኛለን። ታዲያ ይሄኛው መግቢያችን ነው እንደምታዩት። በዚህ በኩል ሰፋ ያለ ኮሪደር አለን። በወለል አንድ አባወራ ብቻ ነው ያለን እንደምታዩት። እዚች ጋር 110 ካሬ ባለ ሁለት መኝታው እናገኛለን። ይሄ 110 ካሬ ላይ ያረፈ ነው። ታዲያ ግራውንድ ላይ እንደዚህ ሰፋ ያለ የጧት ብርሃን በደንብ የሚገባበት ሳሎናችን ይሆናል ማለት ነው። ታዲያ ይሄ ሳሎናችን የምታዩትን ይመስላል። በዚህ በኩል ማስተር ቤድሩማችንን ስናገኝ እዚች ጋር ማስተር ቤድሩሙ እንደዚህ ሰፋ ያለ ስፔስ አለው። ይሄ የምታዩት ታዲያ እዚህ ጋር ባልከኒ የራሳችን ባልከኒ አለችን ማለት ነው። በዚህ በኩል ደግሞ ባዝሩማችን እና ምን ታዩታላችሁ። ባዝሩሙ የራሱ የሆነ ጽድት ያለ ማቴሪያል ተጠቅመን ነው ኢምፖርተር ማቴሪያል ነው የተጠቀምነው ማለት ነው። ወደዚህ ስንመጣ ደግሞ የልጆች መኝታ እናገኛለን። የልጆች መኝታ ይህን ይመስላል። እንደምታዩት ሰፋ ያለ ስፔስ አለ። በዚህ በኩል የቁም ሳጥን ስፔስ ሰፋ ተደርጎ ተሰርቷል። ሌላ ባዝሩም ደግሞ እዚች ጋር እናገኛለን ማለት ነው። ይሄኛው ኢምፖርተር ማቴሪያል በሆነ እየተሰራ ነው። ታዲያ ይሄኛው ደግሞ ኪችናችን ነው። ኪችናችን እንደምታዩት ናቹራል ቬንትሬሽን እንዲሁም አየር በስትክክል የሚገባበት ሰፋ ያለ የራሱ የሆነ ስፔስ አለው ማለት። ታዲያ ወደ ባለ ሶስቶቹ ደግሞ እንሂድና በዚህ በኩል ላሳያችሁ። የራሱ ደረጃዎች እንደዚህ ያለው ነው ማለት ነው። አሁን ደግሞ ወደ ባለ ሶስቱ ልውሰዳችሁ። ባለ ሶስቱ እንደምታዩት ለብቻው የሆነ ደረጃ አለው ከአንደኛ ጀምሮ። እሱ ደግሞ ስፔስ ሲኖረን እንደምታዩት ምንም አይነት አባወራ በሱ ፍሎር ላይ የለም አይኖርም። ታዲያ መግቢያችን ይህን ይመስላል። በዚህ በኩል ሳሎናችንን እናገኛለን። የምታዩት ይህ ሳሎናችን ይመስላል። አሁን የምንገነባበት ብሎኮች ላይ የራሱ ባልከኒዎች ይኖራሉ። አሁን ይሄኛው ብሎክ ላይ ባልከኒዎች የሉም እና ይሄን የመሰለ ቪው አለው ማለት ነው። ታዲያ ይሄን የመሰለ ቪው ካለ ወደ መኝታ ቤቶቹ ደግሞ ስንሄድ እንደ ባለ ሁለት መኝታዎቹ ሰፋ ያለ ስፔስ አለው። እሱም በተመሳሳይ ታዲያ ከባለ ሁለቱ ጋር አንድ አይነት ነው። የራሱ ባልከኒ ወደዚህ ያለው ሲሆን እዚች ጋር ደግሞ ባዝሩማችን እናገኛለን ማለት ነው። ከዛ በኋላ ወደ ልጆቹ መኝታ ደግሞ ስንሄድ እዚች ጋር ቅድም ኪችን የነበረችው አሁን መኝታ ቤት ሆና እናገኛታለን። በተመሳሳይ እንደዚህ ሰፋ ያለ ስፔስ አለን። ይሄኛው የኪችኑ ማለት ነው። ቅድም ኪችን ነበር፣ አሁን መኝታ ቤት ሆኗል። ባዝሩሙ ቅድሙ ከተመሳሳይ ስፋት ያለው ነው። በተመሳሳይ የልጆች መኝታ ስፋት ያለው የልጆች መኝታ ይኖረናል ማለት ነው። ታዲያ ወደ ኪችኑ ስንሄድ በዚህ በኩል እናገኘዋለን ኪችኑን። ኪችናችን ይሄን ይመስላል። ናቹራል ቬንቲሌሽን በሰፊው አለን ማለት ነው። ታዲያ አሁን እስቲ ደግሞ እየሸጥን ያለነው ብሎኮች ደግሞ ሄደን ላሳያችሁ። ታዲያ ይሄኛው ደግሞ በ6 ወራት ጊዜ ውስጥ ሰርተን አሁን ልናስረክብ ጥቂት ወራት ከሁለት ወር ያነሱ ወራቶች ምን ይቀራችሁ ናቸው። ታዲያ ይሄኛው ምን ይመስላል መስላችሁ? ቅድም እዚህ ጋር ሁለት በሮች ነበሩ አይደለ? እዚህ ጋር ወዲያው አንድ አርግተን አንድ በር በዚህ በኩል አርግተናል። የማስተር ቤድሩሙ አንድ ደግሞ በዚህኛው በኩል አርተናል። ፕራይቬሲ ለመጠበቅ ተመራጭ ነው ማለት ነው። ይሄኛው የምታዩት ባለ ሶስቱ ላይ ደግሞ እንደ ባለ ሁለቶቹ እዚህ ጋር የነበሩትን ሁለት እንትኖች ወደ አንድ ቀይረናቸዋል በሮች። ከዚህ ግን ሜጀር የቀየርነው ሳሎኑ ላይ ባልከኒ መጨመራችን ነው። እዚህ ላይ እንደምታዩት ሰፋ ያለ ባልከኒ እዚህ ላይ ያለ ማለት ነው። ቅድም ካለቀው በተጨማሪ ይሄኛው የምታዩት ባልከኒያችን ይሆናል ማለት ነው። ቀያሩ ዋናው ሜጀር ከዛ አፕዴት ያደረገው ነገር ይሄንን። እነዚህ አፓርትመንቶች እየተሰሩ ያሉት እንደምታዩቸው G+3 እና G+4 ብቻ ናቸው። በወለል አንድ አባወራ ብቻ ሲሆኑ ባለ ሁለት ግራውንድ ላይ ባለ ሶስት ደግሞ ከአንደኛ ጀምሮ ሲሆኑ ባለ ሁለት ግራውንድ ያሉት 110 ካሬ ናቸው። ባለ ሶስት ደግሞ 133 ካሬ ናቸው። ባለ ሁለቶቹ 14 ሚሊዮን 800 ሺህ ሲሆን አጠቃላይ ክፍያቸው 30% ብቻ ነው ዳውን ፔመንት እናንተ የምትከፍሉት። ያ ማለት ወደ 4 ሚሊዮን 400 ሺህ ይሆናል። እንደምታዩት በዚህ ስቴጅ ላይ ነው በሶስት ወር ውስጥ የደረስነው ማለት ነው። ባለ ሶስቶቹ ደግሞ ከ133 ካሬ እንዳልኳችሁ ናቸው። ታዲያ እነሱ ሁለት አይነት የፕራይስ አማራጭ አላቸው። አንደኛና ሁለተኛ ላይ ያሉና ሶስተኛ
ሶስተኛና አራተኛ ያሉ ሲሆኑ አንደኛና ሁለተኛ ላይ በካሬ 133400 ሲሆን ይወጣላቸው። ሶስተኛና አራተኛ ላይ ደግሞ 127400 አላቸው። ያ ማለት ፕራይሳቸውን አንደኛና ሁለተኛ 17 ሚሊዮን 700 ሺህ ሲያደርሳቸው ያ ማለት ወደ 30% 5 ሚሊዮን 300 ሺህ 30% ከፍ ይሆናል ማለት። ሶስተኛና አራተኛ ላይ ያሉት ደግሞ በካሬ 127400 ስለሆኑ ወደ 16 ሚሊዮን 900 ሺህ ይመጣል። ታዲያ እሱ ቴክኒካሊ ወደ 5 ሚሊዮን 30% ዳውን ፔመንት እንከፍላለን ማለት ነው። እነዚህ አፓርትመንቶች ከ6 ወር እስከ 1 ዓመት ጊዜ ድረስ የምንረከባቸው ናቸው። የተለያዩ ብሎኮች ስለሆኑ በ6 ወርና በ1 ዓመት ጊዜ ውስጥ የምንረከባቸው ይሆናሉ ማለት ነው።